ሰላም ሰላም የአቢቲዩብ ተከታታዮች እንኳን ደህና መጣችሁ። በያላችሁበት ሰላማችሁን ብዝት ይበልላችሁ። ባለፈው አንድ እውነተኛና ልብ አንጠልጣይ የፍቅር ታሪክ ፍቅር ያሸንፋል በሚል ርዕስ ይዤላችሁ ቀርቤ ነበር። ሶስተኛ ክፍል አይተን ነበረ። በሶስተኛ ክፍል ልክ እንደምናስታውሰው ያስሚን ከስራ በምትወጣበት ሰዓት በመንገድ ላይ ቆሞ አንድ ወጣት ልጅ ሲያስቸግራትና ስልክሽን ካልሰጠሽኝ አለቅሽም በሚል ሲጎተጉታት እሷ ደግሞ ጭቅጭቁን ፈርታ ስልኩን ልትሰጥ በቆመችበት ሰዓት ካሌብ እንደደረሰበትና ከዛ ቀን ጀምራ ተሸማቀቃ 3 ቀን ሙሉ ተዘጋግተው መቆየታቸውን አይተን ነበረ። በስተመጨረሻም ሰላም የያስሚን ጓደኛ ካሌብን አናግረዋለሁ በማለት ወደ ቤት ጠዋት በሄደችበት ሰዓት ያልጠበቀችውና ያላሰበችውን ነገር እንደነገረቻት እሱን ደግሞ ካሌብ ከሪታ ጋር ተኝቶ እንዳገኘችው አይተን ነበረ። ዛሬ ደግሞ አራተኛው ክፍል ይዤላችሁ ይቀርባለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ፍቅር ያሸንፋል አራተኛው ክፍል። ሰላም ካሌብ ከሪታ ጋር ያደረገውን ስትነግረኝ ራሴን ስቼ ወደቅኩ። ይህኔ ሁሉም ደንግጠው ከበቡኝ። እናም ውሃ አደረጉልኝ። ልክ ስነቃ የሆቴሉ አንደኛው መኝታ ክፍል ተዘርሬ ነበር ራሴን ያገኘሁት። ልክ ክፍሉን ሳየው በጣም ደንግጬ እዚህ ምን አድርጋለሁ ስል ወዲያው ሰላምና የሆቴል ማናጀር ተከታትለው ገቡ። ልክ ሰላምን ሳያት ተፈጥሮ የነበረውን ለማስታወስ ቻልኩ። እምባዬ ጉንጮችን እያቋረጠ ቁልቁል ይወርዳል። ካሌብዬ በእኔ ላይ ሴት ደርቦ እኔን በሳመበት ከንፈር ሌላን ሴት መሳሙን ማመን አቃተኝ። ከማመን ጋር ምንም ሳላወራ ወጥቼ ወደ ቤቴ መንገድ ጀመርኩ። በየመንገዱ እኔና ካሌብዬ ያሳለፍነውን ሳስብና ያለፍናቸውን ብዙ ችግሮች ሳስታውስ ተስፋዬ ይለመልማል። ከዛ ደግሞ እናትና አባቴን ከመተው ጀምሮ እምነት አልባ እስከ መሆን መድረሴን እውነት ነው ወይ እስልምናን አጥብቄ ያልያዝኩ ወይ አንደኛውን ክርስቲያን ሁኜ አልተጠመቁ ብቻ መሃል መቅረቴን እንዲሁም ትምህርት ማቆሜ እሱ ግን ብዙ ነገሮች እንደሚፈልገው ይሄድለት እኔም እንደፈለግከው ይሆንኩለት ሌላ ሴት ወደ ህይወት ማስገባት መቻሉ ራስ ወዳድ ነው እንድል ያደረገኝ። እቤት ልክ ስደርስ ሁለቱም በየፍረሻቸው ተኝተዋል። እራቱም ሳልበላ ጥቅልል ብዬ ተኛ። እስከ ዛሬ ቡና ይፈላ ይደምቅ የነበረው ቤት በረዶ ሰራ። ሰላም ያለችንን ለማረጋገጥ ያለ ሰዓት እቤት ድንገት መድረስ ጀመርኩ። ታዲያ አንድ የተረገመ ቀን ልክ ቤት ስገባ እሷ ፍራሽ ላይ የእጅና ጓንት ያልተጠባብቀው ተኝተው ደረስኩ። ያኔ ተስፋ ቆረጥኩ። ከእምነት ፍቅር ማስቀደሜ ጥፋት መሆኑ ግልጽ ብሎ ታየኝ። በድንጋጤ ፈዝዤ እያየኋቸው ሳለ ካሌብ ነቃ። ልክ ሲያየኝ በድንጋጤ ተፈናጥሮ ተነሳ። እኔም የሐዘኔን መርሻ እምባዬን እየዘራ የለበስኳትን እንደለበስኩ ወጥቼ ወደ ሆቴል አመራ። ከዛ ቀን በኋላ እዛው ሆቴል ውስጥ እያደርኩ መስራት ጀመርኩ። ግን ሁሌም ሐሳብ አንድና አንድ ነው፣ እሱም ካሌብ። ምንም ባደርግ እሱን ማሰቤን ማቆም አቃተኝ። በቃ አፈቅረዋለሁ። ለረሳው ከበደኝ። በጣም ሲጨነቅ ደግሞ ራሴን እስታለሁ። ያለኝ አማራጭ መጠጣት፣ ራሴን መርሳት ነው። ሰላምን ስነግራት ከጓደኞቿ ጋር አስተዋወቀች። እነሱ በጣም ድርዬና ሱሰኛ ናቸው። እኔም ከስራ በኋላ ከእነሱ ጋር ማሳለፍ ጀመርኩ። አንድ ቀን ታዲያ ሰላምና ጓደኞቿ የሚያመሹበት ክለብ ተቀምጠን ስንጠጣ እኔ እንደለመድኩት ስለ ካሌብ እያሰብኩ ብቻዬን አወራለሁ። ይህኔ ገንዘብ የሚሰጠኝ ሰውዬ ከሰላም ጋር መጥቶ ከአጠገቤ ተቀመጠ።
ሰውየው ከአጠገቤ መጥቶ ለመቀመጥ ወንበር እያመቻቸ ሁላችሁም ጠጡ፣ ሂሳብ እንዳትጨነቁ አላቸው። አብረውኝ ወደ ተቀመጡ ፊቱን አዞሮ እነሱም በደስታ ሰውየውን በየተራ አቀፉት። እኔ ግን ምንም እንዳልተፈጠረ አይኔን ብርጭቆዬ ላይ ተክዬ ብቻዬን ማውራቴን ቀጠልኩ። በንግግሩ መልስ ያጣው ሰውዬ በቀላል አማርኛ ሽጎርዳዲ የሚባለው ሰውዬ ቆንጆ የተከፋሽ ትመስያለሽ አለ። አሁንም አይኖቼን አቅጣጫ ሳልቀይር ዝም አልኩት። ይህኔ ማነህ እና ሌላ መጠጥ ታዛለላታለህ አለና ለአንድ አስተናጋጅ ትዕዛዝ ሰጠ። እኔን ገልመጥ እያረኩት አመሰግናለሁ፣ መቸገር አይጠበቅህም አልኩት። እሱም በመልሴ የምጸት ቃል ፈገግ እያለ ምን መሰለሽ ቆንጆ ብሎ እጁን ወደ ትከሻዬ ላከው። ይህኔ መጠጥ ባደፈረሰው ልቤ ተማምኜ ከወንበሬ ተፈናጥሬ እየተነሳሁ እንዳትነካኝ ሰውዬ፣ ወንዶች ስትባሉ ከሴት ጭን ውጭ የሚያስብ አእምሮ አልታደላችሁ አልኩትና ጥያቸው መታጠቢያ ክፍል ገባ። መታጠቢያ ቤት ገብቼ ትንሽ ራሴን ካረጋጋ በኋላ ልወጣ ስል ሰላም ተከትላኝ ኖሮ መጣች። እኔም አልፋት ልሄድ ስል ያስሚን አለች። እርምጃዬን ገታ አድርጌ ቆም አልኩ። ተረጋጋ ውዴ፣ ሰውየው ላይ እንደዛ መሆን አልነበረብሽም አለች። ምንም ሳልመልስላት ትቻት ወደ ቦታዬ ሄድኩ። ልክ ስቀመጥ ሰውየው ጠጪ አለኝ። ባትለኝም እጠጣለሁ ብዬ ብርጭቆዬን አንሽቼ ጨለጥኩት። ተነስቼ ወጣ። ከዛ ወደ ሆቴል መንገድ ጀመርኩ። ሞቅ ስላለኝ ምንም አላውቅም ነበር። ብቻዬን ስሄድ አንዴ ስስቅ፣ አንዴ ሳለቅስ እንደ እብድ መስል ነበር። በዚህ መሃል አንድ መልኩን በደንብ ያላየሁት ወጣት ሰላም አለኝ። ቀናም ብዬ ሳላየው ዝም ብዬ መንገዴን ቀጠልኩ። ኧረ አናግሪኝ ብቻሽን ከምትሄጂ ስለ ሀገር ጉዳይም ቢሆን እናውራ ሲል ንግግሩ ፈገግ አስብሎኝ ቀና ብዬ አየሁ። ከዛም አመሰግናለሁ አብረሽን ለመሄድ ስለተስማማሽ አለ ፈገግ እንዳለ። እብድ አልኩት። ልጁ ዮናስ ይባላል። አቋሙ በጣም ያምራል። በዛ ላይ ለዛ ያለው ቀልዱ ሀዘን ያስረሳል። ያን ቀን ሆቴል ድረስ እያሰቀኝ ሸኘኝ። ስልኬን ተቀብሎኝ ተለያየ። በእርግጥ ከዚህ በኋላ ምንም አይነት ወንድ መቅረብ አልፈልግም። በነገታው ራሴን አሞኝ ስለነበር ተኝቼ ዋልኩ። ከዛ ወደ ማታ ስልኬ ጠራ። አንስቼ ሃሎ ስል ሪታ ነች። ያስሚን የካሌብ ብላ ንግግሯን ሳትጨርስ ስልኩን ዘጋሁባት። ንዴት መላ አካላቴን አንቀጠቀጠኝ። ከዛ ተነስቼ ትላንት ስጠጣ ያመሸሁበት ክለብ ሄድኩ። ልክ ስደርስ የማላውቀው ስልክ ተደወለ። ላለማንሳት ፈልጌ ዝም አልኩት። ደግሞ ሲጠራ ግን አንስቼ ማን ልበል አልኩ፣ ቁጣ በሚመስል ድምፅ። ይህኔ ኧረ ቀስ ስልኬን በቁጣ ታስቂያት አለኝ። ዮናስ ነበር። ባያየኝ ፈገግ አልኩ። የት ነሽ አለኝ። ከዛ ያለሁበት ነግሬው እየጠጣው ነው እንዳትመጣ ብዬ ዘጋው። ከደቂቃዎች በኋላ የትላንትኛው ሰውዬ መጣ። ከዛም ከጎኔ ተቀመጠ። ዝም ብዬ መጠጣትን ቀጠልኩ። ከዛ ግን እንዴትና በምን እንደሰከርኩ ባላቅም ስነቃ የሚያምር አልጋ ላይ እርቃኔን ተኝቻለሁ። ደንግጬ ተፈናጥሬ ስወርድ ማንም የለም። የማታው ሰውዬ አስክሮ እንደደፈረኝ ገባኝ። መጨረሻ ይሄው መሆኑ ይበልጥኑ አስለቀሰኝ። እንዴት በቶሎ ሰከርኩ? ወይስ ራሴን እንዳላውቅ መጠጤ ውስጥ መድኃኒት አድርጎብኝ? ምንም አላውቅም። ብቻ ከእንቅልፌ ባልነቃ ይሻለኝ ነበር። እንደዛ እያለቀስኩና ደፍሮኝ ብዬ ያሰብኩትን ሰውዬ ምን እንደማደርገው እየዛትኩ እያለ ስልኬ ጠራ። በዛ ስሜት ውስጥ ሆኜ ማውራት አይደለም ደዋይን ማየት አልፈለኩ። ዘጋ። ከዛ ድጋሜ ተደወለ።
አሁንም ዘግ። በመጨረሻ አነሳሁት። ይህኔ የኔ ሰካራም አስቸኳይ ጉዳይ ስለነበረኝ ነው ሳትነቂ ትቼሽ ሄድኩት አለኝ። ይህ በትክክልም የዮናስ ድምፅ ነው። ግን ጆሮዬን ማመን አቃተኝና ማን ልበል አልኩ። ወይ ጣጣ! ሰካራም ጓደኛ መያዝ እኮ ችግሩ ይሄ ነው። ዮናስ ነኝ፣ ስመጣ የተፈጠረውን እነግርሻለሁ አለኝ። የማወራው ስለጠፋብኝ ምንም ሳልለው ተሰናብቶኝ ስልኩን ዘጋ። በህይወቴ እንደዚህ ጓጉቼ የማውቅበት ቀን ትዝ አይለኝም። ዮናስን አግኝቼው ምን እንደተፈጠረ ለማወቅ ጓጓ። አንድ ልቤ ደግሞ ከኔ ጋር ነው ያደርሽው ቢለኝ ህፍረቱን መቋቋም የምችል አልመሰልሽ አለኝ። ብቻ ግን ሰዓቱ መገስገሱን ቀጥሎ ፀሐይዋ ለመጥለቅ ትሰናዳ ጀመር። እኔም ስራ የማታ ተረኛ ስለነበር የመስተንግዶ ዩኒፎርሜን ለበስኩ። ምሽት 12 ሰዓት ላይ ዮናስ ደወለ። ስራ መሆኔን ስነግረው መጣ፣ ግን ለማውራት እድል አጣ። እሱም ይህን ተረድቶ ጠዋት እንደሚመጣ ቃል ገብቶልኝ ወደ ቤት ሄደ። ልክ ሲነጋ ከእንቅልፌ ስነቃ ቶሎ ብዬ ስልኬን አየሁ። መልእክት ገብቶኝ ነበር። ዮኒ ነው። እዛው አካባቢ የሚገኝ ካፌ ቀጠረኝ። ተጣጥቤ ወደዛው መራ። ልክ ስደርስ ተነስቶ ሰላም አለኝና እንድቀመጥ ወንበር ስቦ ጋበዘኝ። ለሴት ልጅ ክብር እንዳለው ያሳያል። እኔ ግን ጉዳይ ትላንት አዳሬን ማወቅ ነበር። እናም ትኩስ ነገር አዘን ማውራት ቀጠል አልኩ። ጥያቄን ከምን መጀመር እንዳለብኝ ለማሰብ እየሞከርኩ። የኔ ቆንጆ የምሬ ልንገርሽ በጣም ታምሪያለሽ አለኝ። ይህኔ እንዲህ ሊከዳኝ እንደ ንግስት ሲክበኝ የነበረው ካሌብ ትዝ አለኝና አይደል አልኩት። እውነቴን ነው። ትላንት ያ ሰውዬ ቀጥሮሽም ቢሆን ፈልገሽም ብትሄጅም የእንቅልፍ ክኒን በብርጭቆሽ ውስጥ መጨመሩ አናዶኛል። ሲቀጥል ገና ልጅ ነሽ፣ እድሜሽን ከሚመጥን ሰው ጋር አትዝናኝም አለ። ንግግሩ ይበልጥ ሳበኝ። ክኒን ብዬ ቃሉን ደገምኩትና አስከትዬ ከዛስ ቆይ አንተ እንዴት ብዬ ንግግሬን ሳልጨርስ እኔ ገና በጊዜ ስደውልሽ ያለሽበትን ነግረሽ ነበር። በእርግጥና አላልሽኝ፣ ግን ስመጣ ከሰው ጋር ሳይሽ ልክ ባልሆንም ከፋኝ። ከዛ ሰውየውን እህቴ ናት ስለው አንቺም ምንም ብትሰክሪም እንኳን አላሳፈርሽም፣ ወንድሜ ነው ብለሽ ሙጭጭ አልሽብኝ። እናም ይዤሽ ያደርሽበትን ሆቴል ወሰድኩሽ አለና ሳቁን መቆጣጠር እያቃተው ደግሞ ያሳቅሽኝ አብረኸኝ ሁን እፈራለሁ እያልሽ ስታለቅሽ አንጀቴን ነበር የበላሽ አለ። ይህኔ እኔ ምን እንዳደረኩ እንኳ ባለማስታወሴ በህፍረት አቀርቅሬ ፈገግ አልኩ። ሳላስበው ደግሞ ምንም ሳያረገኝ ከዛ ሰውዬ ስላስጣለኝ በጣም ተደስቼና ወንድም ያገኘው ያህል ተሰምቶኝ ተነስቼ ጥምጥም አልኩበት። ይህኔ ከየት መጣ ሳልለው ካሌብዬ ከሰላም ጋር ካጠገቤ መጥቶ ቆመ። ድንግጥ ብዬ ባለሁበት ደርቄ ቀረሁ። ይህኔ ካሌብ ለካ አንቺም ወንድ አግኝተሽ ነው ትተሽኝ የሄድሽው አለ።